እንኳን ወደ ሚስጥር በሮቻችን በደህና መጣችሁ። በዛሬው ቪዲዮአችን ላይ እንግዲህ ስለ 3 አይነት የሰው ልጆች አብረን የምናይ ይሆናል። ታዲያ ዛሬ በምናየው ቪዲዮአችን ላይ በዙሪያችን ያሉትን ሰዎች ለመረዳትና ቀድመን ሳናጣቸው እንዘጋጅ ዘንድ አንዳንዴ በውጫዊ ማንነት ተረድተን ሰዎችን ከመገመት ይረዳን ዘንድ የቀረበ ነው። ወደ ጉዳያችን። የሰው ልጅ እንግዲህ አእምሮ ጥልቅና ድብቅ የሆነ የራሱ ላብራቶሪ አለው። በውስጡ ማንም ሊደርስበት የማይችለው አንዳንዴ ራሱም ሊደርስባቸው የማይችላቸው 3 ሚስጥራዊ በሮች አሉት። ሳይንሱ ታዲያ በዋነኝነትና በአንደኛ በር ላይ የዝምታ በርን አስቀምጦልናል። ዘ ጌት ኦፍ ሳይለንስ ይለናል። አንዳንዶቹ እንግዲህ ዝምታን እንደ ደካማነት ወይም እንደ ፈሪና መሸሽ አድርገው ይቆጥሩታል። ነገር ግን የእነዚህ ሰዎች የዝምታው ዋናው ሚስጥር እኛ ከላይ አይተን እንደገመትነው ሳይሆን እነዚህ ሰዎች በውስጣቸው አስገራሚና አስተዋይነት ነገሮችን በጥልቅ መከታተል የሚወዱ ሰዎች ናቸው። እነሱ መናገርን ጠልተው ወይ አጥተውት ሳይሆን አንዳንዴ የሚያወሩትንም ሰው መዝነው ስለሆነ ነው። ከውስጣቸው ጋር ያወራሉ። በራሳቸው የውስጥ ጨለማ ውስጥ ሆነው በውጫዊ ብርሃን በስልትና በረቀቀ መንገድ ይመረምራሉ። ምናልባት በእነዚህ ሰዎች ዘንድ ታዲያ ተቀባይነት ካገኘን የምንጊዜም የማይናወጥ ታማኝ ጓደኛቸው ልንሆን እንችላለን። በቀጣይና በሁለተኛ በራችን ላይ እንግዲህ የምናየው የፈገግታ በርን ይሆናል። ዘ ጌት ኦፍ ዘ ማስክድ ስማይል ይለናል። ታዲያ እነዚህ ሰዎች አብዝተው የሚስቁና ነገሮችን ቀለል አድርገው ተረድተው ለሰው ልጅ ሁሌም የሳቅ ምንጭ መሆን የሚችሉ ናቸው። ደስታንና ሳቅን ሁሌም ከፊታቸው ላይ የማናጣባቸው፣ ሁሌም ደስተኛ አድርገን የምናስባቸው አይነት ሰዎች ናቸው። ምናልባት አንድ ቀን እነዚህ ሰዎች ተከፍተው ወይ አዝነው ብናያቸው ልንረዳቸውም ሆነ ልንረዳቸው አይደለም አብረን ከመሆን ይልቅ በፍጥነት ልንርቃቸው መንፈልጋቸው አይነት ሰዎች ሊሆኑብን ይችላሉ። ነገር ግን እነዚህ ሰዎች በብዛት በውስጣቸው ጥልቅ የሆነ ብቸኝነት ወይም የውስጥ ስብራት ደብቀው የሚኖሩ አይነት ሰዎች ናቸው። እነሱ ለሰው ልጅ ደስታ አብዝተው ከመጨነቃቸው የተነሳ የእነሱን ቁስል ሰው እንዳያዩ ደብቀው የሚኖሩና ብቻቸውን ሲሆኑ ግን ያንን የውስጥ ስብራታቸውንና ቁስላቸውን በሳቅ የሸፈኑበትን ጭንብላቸውን አውልቀው ራሳቸውን ለብቻቸው ሲሆኑ የሚያክሙ አይነት ሰዎች ናቸው ይለናል። በመጨረሻና በሶስተኛ በራችን ላይ እንግዲህ የምናየው የንዴት በርን ይሆናል። ዘ ጌት ኦፍ ሳደን አንገር ይለናል። በጣም ታጋሽ፣ ሲበዛ ቻይ፣ የዋህና ሁሉንም ነገሮች አይተው ቶሎ ምላሽ የማይሰጡ አይቶ ማለፍን የሚወዱ አይነት ሰዎች ናቸው። ታዲያ እነዚህ ሰዎች በድንገት ተነስተው ሲቆጡ ወይም ሲማቱ ብናይ የምንገባበት እስኪጠፋና ወዲያውኑ ወደ ጥላቻ ሊቀይረን የሚችል አይነት ባህሪ ሊያሳዩን ይችላሉ። ታዲያ እነዚህ ሰዎች በድንገት የዛን ሰዓት የመጣ ባህሪ ሊመስለን ይችላል አይተን ስለማናቀባቸው። እነዚህ ሰዎች ግን ለረጅም ጊዜ እያወቁ የሚያልፉን እንዳያስከፉን የሚታገሱበት አቅም ያጡና ሳያስቡት ድንገት የሚፈነዳ አይነት ወይም ጸጥ ብሎ ለአይን ለህሊና ይማርክ የነበረ ባህር በድንገት ወደ ማዕበል ሲቀየር ይሆንብናል ማለት ነው። እናም ታዲያ አንዳንዴ ሰው ሊረዳን እንደምንፈልገው ሁሉ እኛም ሰዎችን ቀድመን መረዳት መቻል አለብን። ሰው በውጫዊ ማንነቱ ከመገመትና ከመጥላት ቀርበን ብንረዳቸው የምንጠቀመው ነገር ሊኖርም ይችላል። መረዳት ካልቻለን ደግሞ የምናጣው ሰው ሊኖርም ይችላል ማለት ነው። ምክንያቱም በአንደኛ በር ላይ ያለውን አይነት ሰው ማግኘት ከቻልን እና ተረድተነው ጓደኛችን ልናረገው ከቻልን የእድሜ ልክ ጓደኛ የማይናወጥ ሰው እናፈራለን ማለት ነው። በሁለተኛ በር ላይ ያለውን አይነት ሰው ሳንረዳው ቀርተን እኛ ቁስሉን ለመንካትና አንዳንዴ እርዳታ ሲፈልግ ካልተረዳ ነው ለእድሜ ልክ የምናጣው አይነት ሰው ሊሆንብን ይችላል። በሶስተኛ በር ላይ እንግዲህ ያለውን አይነት ሰው ዝምታውንና ቻይነቱን በንቀት አይተን ድንገት የተነሳብለት ዳግመኛ ያንን እምነቱን በጣጥሶ ስለጣለው በድጋሚ እምነቱንም ሆነ ክብሩን ሊያሳየን አይችልም። እናንተ እስከ የትኛው ናችሁ? ወይስ እንደዚህ አይነት ሰው በዙሪያችሁ አጋጥሟችሁ ያውቃል? ቪዲዮውን ከወደዳችሁትና አስተማሪ ነው ብላችሁ ካመናችሁበት ላይክ እና ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮአችን እስከምንገናኝ ከወዲሁ መልካሙን ሁሉ ተመኘውላችሁ። ቸር ያቆየን።